እና አጅሬ ነው ያልከው? ከና አጅሬ መካከል የመጀመሪያው አጅሬ እኮ አንተ ነህ። አጅሬ አንተ አፈር ነጋዴ ሌባ አርፋ አትቀመጥም አይደለ? ጭራሽ ሰባኪ ሆነ መጣ። በዛኛው ሙድ አልበላ አለሻ ወይ? ግጠሽ ግጠሽ ጨረሽ ቤትሽን ገዛሽና በዚህኛው በሰባኪ ሙድ ደግሞ መጣሻ። መጋቢነቷን ከየት እንዳገኘሽ ሰምተናል። ብር ከፍለህ ተቀባብለህ መጋቢ ነኝ አልክ መተህ። እቺ ሙድ ሲባናንብሽ ደግሞ መጋቢ ሃይማኖት ተብዬ ተሹም ያለው አልክ። አይገባ። አሁን እኔ ቆየ የትኛው ትምህርት ቤት ተምረ ነው? የትኛው መንፈሳዊ ኮሌጅ ነው ሂድ ሁሩ ማሃሩ ብሎ መርቆ ሸኝቶክ ሰባኪ ለመሆን የበቃው? እኔ እኮ ይሄን ሰው ያስገብታችሁ እንዲያወራ እንዲናገር የምታረጉ ምንድነው ግን እየተካሄደ ያለው? አንተ ራስ እኮ አጅሬ ነህ ሰውዬ። ብር አለብህ መልስ። አውጥቼ ነው ደረሰኝ የምለጥፈው። ከመሲ የወሰድከው 75,000 ብር አለ። መሲ ታውቃታለህ አይደለ? አቶ አማኑኤል አያና ሙሉ ነህ አይደለ? 75,000 ብር ለአቡነ ሀራ ገዳም ብር ብለህ ለራስ አካውንት እንዲገባ ነው ያደረከው። ደረሰኙ እጄ ላይ ያለ። አንተ ሌባ 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 ነው። ይሁዳ በስሙ ነው ተጠርቶ ሌብነቱ ጌታን ስሙ መሸጡ ተገልጾ ነው ስሙ የተጠቀሰው እንጂ ቸር ነው ለጋስ ነው ተብሎ አልተገለጸም። ስለዚህ ሌባ ሌባ ነው። አንዳንተ አይነት አይን ያወጣ ሌባ ደግሞ አይቻላቅም። አንይህ በቃ በእናትህ ጥፋ ከቲክቶክ ላይ አንይህ። አረ በስላሴ በዚህ ልክ ሰው ፈጣጣ ይሆናል? ማርቆስ 16:16 ያመነ ተጠመቀ ምን ይላል? ያላመነ ይፈረድበታል። አትርሳው እንጂ ዛሬ እናጅሬ እነሱ ጽብቀት እኮ ጀምረዋል። እንደዚህ አፍነው ይዘው እንደዚህ ሰውን እንዲህ ሀይቅ ውስጥ መክተት እንደዚህ እንግላል እንዲህ እኔ እግዚአብሔር ይቅርበል። አላያችሁ ወይ ዘንድሮ አለ ወይ ዘንድሮ መስበክ የሚገባቸው ካህናት ቁጭ ብለው እሺ ያለም ልቡና አይስተን ሴትን ማን ነው አጥማቂ ያደረጋ? የሁሉም እኮ ልክ አለው። እኔማ እንደሆነማ 75,000 ብር ለአቡነ ሀራ ገዳም ብር ብለህ ለራስ አካውንት እንዲገባ ነው ያደረከው። ደረሰኙ እጄ ላይ ያለ። አንተ ሌባ 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 ነው። ይሁዳ በስሙ ነው ተጠርቶ ሌብነቱ ጌታን ስሙ መሸጡ ተገልጾ ነው ስሙ የተጠቀሰው እንጂ ቸር ነው ለጋስ ነው ተብሎ አልተገለጸም። ስለዚህ ሌባ ሌባ ነው። ወይ ዘንድሮ አንዳንተ አይነት አይን ያወጣ ሌባ ደግሞ አይቻላቅም። አንይህ በቃ በእናትህ ጥፋ ከቲክቶክ ላይ አንይህ። አረ በስላሴ በዚህ ልክ ሰው ፈጣጣ ይሆናል?